ኡስታዝ ያሲን ኑሩን ብዙዎቻችሁ ታውቋቸዋላችሁ። ስለ አርሲ የተናገሩትን ነገር ልንገራችሁ። ሁላችሁም ይህንን ቪዲዮ ሶስት ጊዜ ኮፒ ሊንክ አድርጉት። እስልምና ሃይማኖት መምህር የሆኑት ታዋቂው ኡስታዝ ያሲን ኑሩ ምን ነው የተከበረው የሰው ልጅ ህይወትም እንደዚህ ረከሰ ሲል ከጠየቀ በኋላ ደመናና ደም መና ሲል እዚህ ጋር እንደምትመለከቱት አስቀምጧል። በምስራቅ አርሲ በውድ ወገኖቻችን ላይ የተፈጸመውን አሰቃቂ ጥቃት በመስማቴ የተሰማኝን ጥልቅና መሪር ሀዘን ለመግለጽ እወዳለሁ ብሏል። አክሎም ታዲያ በሰላም ወጥተው ስለመግባታቸው መተማመኛ የሌላቸውን ዜጎች ያቀፈች ሀገር ወደፊት የመራመድ ድሏ የቀጨጨ የማደግ ተስፋዋ የመነመነ ነውና ስለ ሀገሬ ያገባኛል ይመለከተኛል የሚል ሁሉ ኃይል ይገባል ብሏል። ከምንም በላይ ደግሞ መሰል አስነዋሪ ድርጊቶችን እንደ መልካም አጋጣሚ በመጠቀም በህዝቦች መካከል አለመተማመንን የሚዘሩ ኃላፊነት የጎደላቸው ግለሰቦችም የጉዳዩን አደገኛነት ከግምት ውስጥ በማስገባት ከድርጊታቸው እንዲቆጠቡና ቆም ብለው እንዲያስቡ አበክሬ ለመግለጽ እወዳለሁ። አላህ የተበዳዮችን እንባ እንዲያብስም ለበዳዮችም የእጃቸው እንዲሰጣቸውና ፍትህ እንዲሰፍንልን የበረታ ዱዓዬ ነው ሲል ገልጿል።